ከእውነተኛው ጋር በፍቅር መውደቅ፣ ካፈቀርነው ነገር መላቀቅ እጅግ ከባድ ነው አይደለም እንዴ? ብዙዎቻችን በዚህ ሐሳብ እንስማማለን። አንዳንድ ጊዜ በእርግጥም መወደድ ያለበት ነገር እንወዳለን። አንዳንዴ የሌለን ነገር እናፈቅራለን። አንዳንዴ ለኛ መልካም ያልሆኑ ነገሮችን እንፈልጋለን። አንዳንዴ አላህ Subhanahu Wa Ta'ala የማይወደውን ነገር እንወዳለን። እነዚያን ነገሮች መተው ከባድ ይሆንብናል። ልብ የወደደውን ነገር እንዲተው ማድረግ እጅግ ከባድ ትግልን ይጠይቃል። ግና ባንታገል ምን ይመጣል? ጨክነን ጠንክረን ባንታገል ምን ይከተላል? ከነዚያ እጅግ ከወደድናቸውና ከተጣበቅንባቸው ነገሮች ለመላቀቅ ቀላል መንገድ ይኖር ይሆን? አዎ አለ። የተሻለውን ነገር መፈለግ ነው። አንዳንዴ አንድን አሊያም የተሻለን ነገር እስካላገኘህ ድረስ በእጅህ ያለውን ነገር አትለቅህም ይባላል። እንደ ሰው ልጅ ትርጉም ለሌለው ለባዶ ነገር እጅ አንሰጥም። የትኛውም ክፍተታችን በፍጥነት ሊሞላ ይገባል። ከባዶነት ስሜት የሚመጣ ህመም ሲበዛ ከባድ ነው። ያንን ባዶነት ለመሙላት አንዱን ተጠቂ ማፈናቀል ይኖርበታል። በባዶነት ውስጥ የሚቆዩት ጥቂት ጊዜ ከፍተኛ ህመምን ያስከትላል። ለዚህም ነው ካንዱ ለውጥ ወደ ሌላኛው ለውጥ፣ ካንዱ ግንኙነት ወደ ሌላኛው ግንኙነት የምንሸሸው። ልብን ነፃ ለማድረግ ስንል የውሸት የሆነውን ግንኙነት ለመስበር እንቆርጣለን። ግና እንዴት የሚለው ጥያቄ ሁሌም ይከተለናል። አንዴ የውሸት ግንኙነት ውስጥ ከገባን በኋላ እንዴት ማቆም እንችላለን? በጣም ከባድ ነው። ምክንያቱም በቀላሉ ለማንላቀቀው ግንኙነት ሰለባ ሆነናልና ነው። ህይወታችንን ቢጎዱም ከአላህ ጋር ያለንን ግንኙነት ቢጎዱም ለጤናችን ጥሩ ባይሆንም ይህን ሁሉ እያወቅን መላቀቁ ይከብደናል። የነዚያ ነገሮች ጥገኛ ከሆንን ቆይተናልና በተሳሳተ መንገድ እነዚያን ነገሮች ወደናል። እኛ የምንፈልገውን የህይወታችንን የሆነ ክፍል የሞሉልን ይመስለናል። ስለዚህ ከነርሱ ውጭ መኖር ከባድ መስሎ ይታየናል። ብዙውን ጊዜ በተደጋጋሚ ብንታገልም ትግሉን የምናቋርጥበት ሁኔታ ይኖራል። ይህ የሆነው ለምን ይሆን? እኛ የወደድነውን ጉዳይ አምላካችን ከሚፈልገውና ከሚወደው ያስበለጥንበት ምክንያት ምን ይሆን? ለምንድነው መላቀቅ የተሳነን? በዚያ በወደድነው ነገር የምንተካው ሌላ የተሻለ ነገር ስላጣን ይመስለኛል። አንድ ህፃን ከመኪና አሻንጉሊቱ ጋር በፍቅር ሲወድቅ መላ ጊዜውን ለዚያ አሻንጉሊት ፍቅር ሲል ይገብራል። ግና አሻንጉሊቱ ሊኖረው እንደማይችል ቢያውቅስ? በየዕለቱ ያ አሻንጉሊት ከሚሸጥበት መጋዘን አጠገብ ቢያልፍና ያን ሊያገኝ እንደማይችል ያወቀውን አሻንጉሊት ቢያይስ? በዚያ አካባቢ በተመላለሰ ቁጥር ህመሙ ነው የሚሰማው። ባለመስረቅና መስረቅ ሐሳብ ውስጥ ከራሱ ጋር የሚታገልበት ሁኔታው ሁሉ ይኖራል። ግና ይህ ህፃን እውነተኛ መኪና በመሸጫ ሱቅ ውስጥ ቢመለከት ስለ አሻንጉሊት መኪናው ያስባል? እውነተኛውን ፌራሪ መኪና ቢያይስ ስለ መስረቅ ያለው ሐሳቡ አብሮት ይቆያል? ወይስ ሁሉም ነገሮች ፈጽሞ እንደማይመጣጠኑና ከአሻንጉሊቱ ከፍ ያለ ነገር መኖሩን ተገንዝቦ አሻንጉሊቱን የማግኘቱን ሐሳብ ከውስጡ ያጠፋል? ፍቅር እንፈልጋለን፣ ገንዘብ እንፈልጋለን፣ ክብር እንፈልጋለን፣ የዚህን ዓለም ህይወት እንፈልጋለን። እንደዚያ ህፃን ልጅ ሁሉ ለነኚህ ነገሮች ጊዜያችንን እናጠፋለን። እነዚያ የፈለግናቸውን ነገሮች ያላገኘን እንደሆነ እንደዚያ ህፃን ልጅ በመጋዘኑ አካባቢ እንመላለሳለን። በመስረቅና ባለመስረቅ ሐሳብ ውስጥ እንሆናለን። ስላፈቀርነው ነገር ስንል ሐራም ውስጥ ላለመውደቅ ትግል ውስጥ እንገባለን። ከስራ እስከ የኑሮ ዘይቤ፣ ከአለባበስ እስከ ሌላ ነገር ሐራም የሆኑ ግንኙነቶቻችንን ለመተው ከባድ ትግል ውስጥ እንወድቃለን። በዚህ ዓለም ላይ ከወደድነው ህይወት ለመላቀቅ ትግል ውስጥ እንወድቃለን። የዚህ ዓለም ህይወትና በውስጧ ያሉ ነገሮች ልክ እንደዚህ እንደ አሻንጉሊት መኪና ናቸው። ልንተዋቸው ያልቻልነው ከነርሱ ከፍ ያለ ነገር የማናገኝ ስለሆነን አይደለም፣ እውነተኛውን ነገር መመልከት ስላቃተን እንጂ፣ እውነተኛውን ሞዴል ማየት ስለተሳነን እንጂ። አላህ Subhanahu Wa Ta'ala እንዲህ ይላል፣ وما هذه الحياة الدنيا إلا لهو ولعب
ወኢነ ዳረ ልአኺረተ ለሂየል ሐይዋን ለው ካኑ ያዕለሙን። ይህችም የቅርቢቱ ሕይወት መታለያና ጨዋታ እንጂ ሌላ አይደለችም። የመጨረሻይቱም አገር እርሷ በእርግጥ የዘላለም አገር ናት የሚያውቁ ቢሆን ኖሮ። አልዐንከቡት 64 አላህ ስብሓነሁ ወተዓላ ይህንን ሕይወት ሲገልጽ አልሐያት ወይም ሕይወት ብሎታል። ቀጣዩን ዓለም ሲገልጽ ግን ከፍ ባለና ግነት በተሞላበት ቃል ተጠቅሟል። አልሐይዋን ወይም ዘላለማዊ ሕይወት ማለት ነው። ቀጣዩ ዓለም እውነተኛው ሕይወት ያለበት ዓለም ነው። ለዚህም ነው ከፍ ባለ ቃል ቀጣዩን ዓለም የሚጠራው። ለኛ ሊውልልን የሚሻው የቀጣዩን ዓለም ምንዳ ነው። ግን ምን ያክሎቻችን ተረድተናል? የቁርአኑን አንቀጽ ሲያጠቃልል ቢያውቁ ኖሮ ይላል። እውነተኛውን ነገር ብናይ ኖሮ የውሸት ከሆነው አላፊው ዓለም ተሻግረን መጓዝ እንችል ነበር። በሌላ የቁርአን አንቀጽ አላህ እንዲህ ይላል፣ በል ቱእሲሩነ አልሐያተ አዱንያ ወልአኺረቱ ኸይሩን ወአብቃ። ይልቁንም ቅርቢቱን ሕይወት ትመርጣላችሁ፣ መጨረሻይቱ በላጭ ሁልጊዜ ዘውታሪም ስትሆን። አልአዕላ 16-17 እውነተኛው ዓለም ከምንም ነገር በላይ የተሻለ ነው፣ ዘውታሪም ነው። በዚህ ምድር ላይ የወደድነው ነገር የቱንም ያክል ታላቅ ቢሆን እንኳን በብዛትም ይሁን በጥራት የሆነ እንከንና ችግር አያጣውም። ይህ ማለት በዚህ ምድር ላይ ምንም ነገር አይኑረን አንውደድ ማለት አይደለም። እንደ አማኝ በዚህም ሆነ በቀጣይ ዓለም ስላለው መልካም ነገር እንድንለምን ተነግሮናል። ግና ሁለቱንም በእኩል አይን ማየት የለብንም። በአሻንጉሊቱና በእውነተኛው መኪና መካከል ያለውን ልዩነት ማወቅ ይኖርብናል። የዱንያና አኺራ ጉዳይም እንዲሁ ነው። ሁለቱም ጠቃሚ ቢሆንም ጊዜያዊና ዘውታሪ፣ ቀሪውና ጠፊው፣ እውነተኛውና እውነት ያልሆነው ተለይቶ መታወቅ ይኖርበታል። እውነተኛውን ማወቅ በዚህ ዓለም እንዴት ሊጠቅመን ይችላል የሚል ጥያቄ ይነሳ ይሆናል። ማወቁ ለዚያ ለሚፈለገው ነገር እንድንታገል ያደርገናል። ሐላል ፍለጋ ሳንታክት እንድንደክምና ሐራምን በቀላሉ እንድንርቅ ያግዘናል። እውነተኛውን ነገር የማየት ኃይላችን በጨመረ ቁጥር እውነተኛ ካልሆነ ነገር አስፈላጊ በሆነ ጊዜ የመላቀቁ ነገርም ቀላል እየሆነ ይሄዳል። ግና ይህን ስንል እውነተኛ ያልሆነውን ነገር ሙሉ በሙሉ ወይም እስከ መጨረሻው ፍጹም በሆነ መልኩ መራቅ ማለት አይደለም። ባይሆን ግንኙነታችን ለዚህ ዓለም በሚመጥናት መልኩ ዝቅ ባለ ደረጃ ማድረግ ይኖርብናል። ይህንንም የምናደርገው እውነተኛ ለሆነው ነገር ለቀጣዩ ዓለም የበለጠ ትኩረት ለመስጠት ነው። ይህን ማድረጉም አይከብድም። ከምንወዳቸው መጥፎ ከሆኑ ነገሮች እንድንርቅ ብንጠየቅ አይከብደንም። የሚከብዱንን ግዴታዎች አጥብቀን እንድንይዝ ብንመከር አያቅተንም። ምክንያቱም በአሻንጉሊት መኪናና በእውነተኛው መኪና መካከል እንዲያማረጥ ቢደረግ እውነተኛውንና ትክክለኛውን እንደሚመርጥ ክፉና ደጉን መለየት የሚችል ትንሽ ልጅ ሆነናልና። ለምሳሌ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦች ትልቅ ሀብት ነበራቸው። ግና አስፈላጊ በሆነ ጊዜ ለአላህ ብለው እንዲሰጡ ሲጠየቁ ግማሽ አሊያም ያላቸውን ሀብት በጠቅላላ በአላህ መንገድ ላይ ለመስጠት ጥቂት እንኳን አላመነቱም ነበር። የዚህ አይነቱ ትክክለኛ እይታ ሙሉ በሙሉ ይለውጠናል። መጠየቅ ስንፈልግ ለመጠየቅ ተገቢው አካል ማን እንደሆነ እንድናይ ያደርገናል። ነገሮችን በትክክል የማየት ችግራችን ካልተቀረፈ ተከትለው የሚመጡ ችግሮች የትየለሌ ናቸው። አንድን ነገር በጣም ያስፈለገን እንደሆነ አገልጋዩን የምንጠይቀው ንጉሱን ያላየን ወይም ያላወቀን እንደሆነ ብቻ ነው። ያ ካልሆነና ንጉሱን በትክክል ካላወቅ ነው ንጉሱን ለማግኘት በመሄድ ላይ እያለን ወደ አገልጋዩ እንሮጣለን፣ ለአገልጋዩ እናጎበድዳለን፣ እንታዘዘዋለን፣ እንወደዋለንም ጭምር። ግና ልናስደስተው የሚገባ ንጉስ ባለበት ሁኔታ ከአገልጋዩ ጋር ጊዜ የምናጠፋበት ምንም ምክንያት ሊኖረን አይገባም። ሁሉም ነገር የሚቆጣጠረው ንጉሱ ሆኖ ሳለ ለአገልጋዩ ብሶት ማቅረብ ተገቢ አይደለም። ንጉሱ
የተወሰነ ስልጣን ለአገልጋዩ ቢሰጠው እንኳን እውነተኛው የስልጣን ባለቤት ንጉሱና ንጉሱ ብቻ መሆኑን መገንዘብ ይኖርብናል። ይህ ዕውቀት ሊመጣ የሚችለው ትክክለኛውን ንጉስ ከማወቅና ከማየት ብቻ ነው። የዚህ አይነቱ ዕውቀት ነው ከአገልጋይ ጋር ምን አይነት ግንኙነት ሊኖረን እንደሚገባ የሚያመላክተንና ሊለውጠን የሚችለው። ትክክለኛውን ነገር መመልከት መቻል ነገሮችን እንዴት መውደድ እንዳለብን መንገድ ያሳየናል። ኢብኑ ተይሚያ ስለዚህ ነገር ተናግረዋል። ልብህ በመጥፎ ነገር ውዴታ የተማረከ እንደሆነ ሊከሰቱ ከሚችሉ መጥፎ ነገሮች መካከል አንዱ ከአላህ መራቅ ነው። ልብ የአላህን አምልኮና ለእርሱ ታማኝ መሆንን ጥፍጥና በሚገባ ያጣጣመ እንደሆነ ከዚያ በላይ ጣፋጭ የሆነ ነገር ፈጽሞ ሊኖር አይችልም። ከዚያ በላይ የሚያረካና ውድ ነገር ሊኖር አይችልም። የተሻለ የሚወደድ ነገር ካላገኘ በስተቀር ወይም የበለጠ የሚፈራ ነገር እስካላጋጠመው ድረስ የሚወደውን ነገር ጥሎ ሊሄድ የሚችል አንድም ሰው የለም። ልብ በእውነተኛው ፍቅር ምክንያት አሊያም በሐራም ነገር ፍራቻ ምክንያት የሚወደውን ነገር ሊተው ይችላል ብለዋል። እንደ ሙስሊም ማህበረሰብ ትልቁ ችግራችን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደተናገሩት ነው። ይህን ዓለም መውደድና የመጨረሻውን ዓለም መጥላት ነው ችግራችን። በዚህ ዓለም ፍቅር ወድቀናል። በዱንያዊ ፍቅር በወደቅን ቁጥር ከዚያ ከወደድነው ነገር መላቀቁ ከባድ ይሆንብናል። ነገሮች ይበልጥ እየተወሳሰቡብን ይሄዳሉ። ዱንያዊ ነገሮችን በቀላሉ ከልባችን ማውጣት ይከብደናል። የተሻለ ነገር ማየት እስከተሳነን ድረስ ይሄው ችግራችን ይቀጥላል። እይታችን ተስተካክሎ የተሻለ ነገር ስናገኝ ግን የቀደመውንና መስሎን በስህተት የወደድነውን ልንረሳ እንችላለን። የአላህ ስብሓነሁ ወተዓላና የመልእክተኛው ሰለላሁ ዐለይሂ ወሰለም እንዲሁም ከነርሱ ጋር የመኖር ዋጋ ገዝፎ ከታየን ያኔ በልባችን ውስጥ የያዝነውን ቁሳዊ ነገር ፍቅር ማሸነፍ እንችላለን። የበለጠ አላህንና መልእክተኛውን በወደድን ቁጥር ሌላውን ነገር ሁሉ እየረሳን እንሄዳለን። ከሌላ ነገር መላቀቁም አይከብደንም፣ ቀላል ይሆናል። በቁርአን ውስጥ የተጠቀሰው የነብዩ ኢብራሂም ዐለይሂ ሰላም ቃልም ይህንኑ ያሳያል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴም መገዛቴም ሕይወቴም ሞቴም ለዓለማቱ ጌታ ለአላህ ነው በል። አልአንዓም 162። መተው ያለብንን ነገሮች ለመተው ለዚያ ነገር ያለን ፍቅር ይወስነዋል። ለመተው መልሱ ያለው ፍቅር ውስጥ ነው፣ በፍቅር መውደቅ ነው። ታላቅ ከሆነ ነገር ጋር በፍቅር መውደቅ፣ እውነተኛ ከሆነ ነገር ጋር በፍቅር መውደቅ፣ አሻግረን ታላቁን አዳራሽ መመልከት። ያ ሲሆን ብቻ ነው በአሻንጉሊት ዓለም ውስጥ መጫወት የምናቆመው።